ሰላም ሰላም ጋይስ እንዴት ናችሁ? ይህን ቪዲዮ ከእናንተ ጋር ካደረሰ ሰብስክራይብ ሼር ማድረግ እንዳትረሱ፣ አበረታቱኝ። ዛሬ አንድ ትልቅ ነገር ነው የምነግራችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምንድን ነው መሰላችሁ? የሰው ልጅ በአለባበስ ወይ ደግሞ በመልክ ሰውን አይለይም። የምሬን ነው የምላችሁ። ምን ተፈጠረ መሰላችሁ? እኔ የመጣሁት የረመዳን ጊዜ ነው እና ያመጣችን ልጃቸው ናት እና ልጇ ደግሞ ቆንጅዬ ናት እና ማለት ነው። እና የእውነቴን ነው ነግራችሁ የከፋኝን ነገር ነው ነግራችሁ ማለት ነው። ለምን ይህን ቪዲዮ ያየ ሰው ማለት ነው እንዲማርበትም ብዬ ነው፣ እንደ እኔ እንዳይሆን ብዬ ነው። በነገራችን ላይ ችኩል ነኝ ከሰው ጋር ቶሎ መግባባት እንትን የሚፈጥር ሰው ነኝ እና በጣም ፈጣኝ ነኝ። ሰዎቹም ቶሎ በቃ ቀርባለሁ ማለት ነው። እና ልጅቷ ናት ይሄንን የቀጠረችው ማለት ነው። አሁን የምትከፍልልኝ ልጅቷ ናት እና ስታመጣኝ 4 ቤተሰብ አለን። አባቴና እናቴ ቤት ነው የምኖረው። ወንድሜም አለ ከኔ ጋር 4 ነን አለች። እሺ አልኳትና መጣ። ቤት ደረስ። ክፍሌን አሳየችን። ክፍሌ ውስጥ ጋር እቃዬን ልብሴን ያስገብቼ ከዛ ውረጅና አለችን እና ውረጅና ልክ እንዳልኳቸው የረመዳን ጊዜ ነው፣ ሌሊት ነው የመጣሁት። ውረጅና የሚበላ ነገር ካለ ከኩሽና ብያለች። እሺ ብዬ ወረድኩ። ስመጣ ልጅቷ ቤት እያጸዳች ነው። አየኋት ማለት ነው። ሰራተኛ እንዳለ ነግራኛለች ማለት ነው። ከዛ ምን ተፈጠረ? እና በመልክ ሰውን እንትን ማለት እንዳትን ሰው እኔ አረቦቹን ሲያውቃቸው በጣም ቆንጆች በጣም ቆም ናቸው። እና ለካ ሴትዮዋ እዚህ አገር እንትን አይደለችም፣ የተወለደች አይደለችም፣ ግን ዜግነት አላቸው። ምንድነው ፊታቸው ልክ ባይላ ቻይና ነው የምትመስለው። ቻይና ነው የምትመስለው እና ቻይና ወይ ፊሊፒን ወይ ኢንዶኔሲያ፣ እነሱ ኢንዶኔሲያ ናቸው ማለት ነው። እና እኔ ሰራተኛ መስላኝ ማለት ነው። ለካ እሷ የቤቷ እመቤት ናት። እስካሁን ድረስ እንግዲህ ያቺ ቀን ስህተት ጠላት ሆነን ቆየን ለማለት ነው። እና ተጠንቀቁ እህቶቼ፣ ሀረብ ሀገር ያላቸው እህቶቼ ተጠንቀቁ ለማለት ነው። እንደዚህ ሆኜ ጠላት ሆኜ ነው እቃ ሰበር እሷ ናት የሆነ ነገር መኪና ያበላሸችው እሷ ናት ተብዬ